እንግዲህ ሰሞኑን በፌዴራል ፖሊስ ወንጀል ምርመራ ቡድን የሚወሰዱ እርምጃዎች ቲክቶከሮች ላይ ብቻ ይመስላችሁ ሰዎች አላችሁ። ለእናንተ ግንዛቤውን ለመስጠት ቪዲዮ ሼር፣ ኮፒ ሊንክ አድርጎ አዳምጡ። የፌዴራል ፖሊስ ወንጀል ምርመራ ቡድን እርምጃዎችን እየወሰደ ያለው አንደኛና ዋነኛ ሙስና ላይ ያሉ ሰዎች ላይ እርምጃ እየተወሰደ ነው፣ እያያችሁ ነው። ሁለተኛና ቀጣይነት በባለስልጣን ስም የሚነግዱ ፎቶ እየያዙ ከሌና አውቀዋለሁ፣ ጠቅላይ ሚኒስትሩን አውቀዋለሁ፣ ከምንቲዋን አውቃታለሁ፣ ቦሽ መልስን አውቃለሁ የምትለውን ጨዋታን በዳቦ ትበለዋለህ፣ ትገባለህ። ማንም ስንል ማንም እኔ ነኝ ብለህ የምታምን አንተ ኃይለኛ እንኳን አንተ ራስህ ትገባለህ። ተረጋጋ። እንደዚህ አይነት ጨዋታ አቁሙ። ሶስተኛው የኢትዮጵያን ባህልና እሴት ይሸረሽራሉ፣ ሶሻል ሚዲያ አጠቃቀማቸው ልክ አይደለም ብሎ ያመነባቸውን እና ማስረጃና መረጃ ያለበት እየጠየቀ ነው። ስለዚህ ፌዴራል ፖሊስ እነዚህን እርምጃዎችን አጠናክሬ እቀጥላለሁ ነው ያለው። ጨርሻለሁ አላለም። እቀጥላለሁ ገና ነኝ እያለ ነው። ስለዚህ አድቡ። ስለ ጮክ ስለ ጨፈርክ አሁን ደግሞ ህግ ማስከበሩ እኛ ስንት ጥያቄ እያለ የምትሉ ልጆች አላችሁ። እረፉ። በኔ ሆነባችሁ። ምን አረፋችሁ አትቀመጡም? ስራችሁን አስሩ፣ ውሃ ጠጡ።